ህይወትን ሙሉ በሙሉ ለመቀየር አስበህ ነገር ግን ባለህበት እንድትረገጥ ያደረገ ምን እንደሆነ አውቀሃል? ዛሬ እኔ እነግርሃለሁ። ነገ ጀምራለሁ እያልክ ራስን የምታታልልበት ትክክለኛ ምክንያትስ ምንድን ነው? ብዙዎቻችን ጠላቶቻችን የምንፈልገው ከውጭ ነው። ሰዎች፣ ሁኔታዎች ወይም እድሎችን እንወቅሳለን። ነገር ግን እውነታው ፍጹም የተለየ ነው። ህይወትህ እንዳይቀየር እምቅ አቅምህን ማሸሽና እንዲቀር ሌሊት ቀን የሚሰራ 3 ትልልቅ የውስጥ ጠላት እንዳሉብህ ታውቅ ይሆን? ዛሬ ከኔ ጋር ከሆንክ እነዚህና ወሳኝ የለውጥ ጠላት የምንላቸው ነገሮች እነግርሃለሁ። በተለይ 3ኛው ደግሞ ለአንተ ህይወት እጅግ አስፈላጊው ነው። እስከ መጨረሻው አብራችን ቆዩ። ቻናሉንም ሰብስክራይብ ማድረጉ እንዳይረሱላለሁ። የመጀመሪያው ጠላትህ ምቹ ስፍራ the comfort zone የምንለው ማለት ነው። የመጀመሪያውና ትልቁ የለውጥ ጠላት ምቹ ስፍራ ነው ወይም ኮምፎርት ዞን እንለዋለን። ምቹ ስፍራ ሲባል አልጋህ ላይ መተኛት ብቻ አይደለም። ምንም ስጋት የሌለበት፣ አዲስ ነገር የማይሞከርበት፣ አሮጌውን የተለመደውን የህይወት ዘይቤ እዚህ ቦታ ላይ ምንም አዲስ ነገር የለም። ህመም የለም፣ ውድቀት የለም፣ ግን ደግሞ እድገትም የለም። ብዙ ሰዎች ደህና እኮ ነኝ ለምን ደክማለሁ ይላሉ። ነገር ግን አስታውስ፣ ምቹ ስፍራ ውብ ቦታ ሊሆን ይችላል። ነገር ግን እዚህ ቦታ ላይ ምንም ነገር አይበቅልበትም። ልክ እንደ ቆመ ውሃ ይገማል። እንዴት እንስበረው? ከምቹ ስፍራ ለመውጣት ግዙፍ እርምጃ አያስፈልግህም። በየቀኑ የምትፈራውን አንድ ትንሽ ነገር አድርግ። ሰዎች ማነጋገር የምትፈራ ከሆነ ዛሬ ለአንድ ሰው ሰላምታ ስጥ። አዲስ ክህሎት መማር ከባባድ በቀን 15 ደቂቃ ብቻ ስጥ። ምቾት ማጣት መልመድ ሲጀምር ለውጥ በደጅህ ይቆማል። ሁለተኛው የለውጥ ጠላት ተስፋ ቢስነት ነው። ተስፋ መቁረጥ ሆፕለስነስ እንለዋለን። ሁለተኛው ጠላት ደግሞ ጭንቅላትህን መርዙ ሽቦ የሚያደርገው ተስፋ ቢስነት ነው። ይህ ጠላት በውስጥ ሆኖ እንዲህ ይልሃል፣ ብትሞክር ምን ዋጋ አለው? አጋርህ አይመችም፣ ቤተሰብህ ድሃ ነው፣ ኢኮኖሚ ወድቋል፣ ያንተ ዕድል እንዲህ ነው እያለ የሽንፈት ታሪክ ይተርክልሃል። ራስህን እንደ ተጠቂ ቪክቲምስ እንድታይ ያደርጋል። ወዳጄ ዛሬ ይሄን ተስፋቢነትን በተግባር ማሸነፍ ትችላለህ። እመነኝ። ተስፋቢነት ካለ ገና ሳትወዳደር ተሸንፋል ማለት ነው። አሁን ያለንበት የዓለም ሁኔታ ጠንካራ ሊሆን ይችላል። ነገር ግን ያንተ ምላሽ ከሁኔታው በላይ የመሆን አቅም አለው። ታሪክን የመቀየር ሰዎች ተመልከት። ሁሉም የተነሱት ከተመቻቸው ህይወት ሳይሆን ከተስፋ መቁረጥ ጭጋግ ውስጥ ሆኖ ነው። ትኩረትህን መቆጣጠር በማትችላቸው ነገሮች ማድረግ ትተህ ዛሬ አንተ መቆጣጠር በምትችላቸው ነገሮች ብቻ አድርግ። ይህን ስታደርግ ተስፋ እየለመለመ ይሄዳል። ከትንሹ ጀመር፣ ወደ ተሻለ ነገር ትሄዳለህ። እመነኝ። ሌላኛው 3ኛው ጠላታችን ቀላሉን መንገድ መምረጥ ነው። the easy way out እንለዋለን። 3ኛውና በጣም ተንኮለኛው ጠላት የቀላሉ መንገድ መምረጥ ነው። የሰው ልጅ ተፈጥሮ ሁልጊዜ ድካም የሌለበት ፈጣን ውጤት የሚገኝበት መንገድ ይፈልጋል። በአንድ ሌሊት ባለህበት ባለ ሀብት መሆን፣ ያለ ስፖርት ጡንቻ ማውጣት፣ ያለ ጥናት ባለ እውቀት መሆን እንፈልጋለን። እና ትልቁና ዘላቂ ለውጥ ሁልጊዜ ዋጋ ያስከፍላል። ይሄን እመነኝ። ላብ፣ እንባ፣ እንቅልፍ ማጣት፣ ትዕግስት ማጣት፣ እነዚህ በርካታ ነገሮችን ስታጣ አንተ ወደ ለውጥ የምትሄድበት መንገድ ይከፈትላል ማለት ነው። ዛሬ እነዚህን 3 የለውጥ ጠላቶችን አይተናል። ቻናሉ ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁ ላይክም ኮሜንትም እያደረጋችሁ ቀጥለዋል እላለሁኝ። ስለዚህ በስተመጨረሻ ምን ልሃለሁ ወዳጄ፣ ህይወትን ልታድሳት የምትችለው እነዚህ 3 ጠላቶች ፊት ለፊት ተጋፍጠህ ታሸንፍ ብቻ ነው። ከምቹ ስፍራ ውጣና አዲስ ነገር ሞክር። ተስፋ ቢስነት አውልቅና ጠለህ በትናንሽ ስራዎች ተስፋ ገንባ። ቀላሉን መንገድ ትተህ ትክክለኛ ዋጋ የሚያስከፍለው መንገድ ምረጥ። አሁን የምርጫው አንተ ነው። ዛሬ ከነዚህ ከ3 ጠላቶች የትኛውን ለመስበር ወሰንክ? ኮሜንት ላይ አስቀምጥልኝ። እንግዲህ የቻናሉን ቤተሰብ መሆን አይርሱ። ላለው ለዛሬ አመሰግናለሁ።